ከዚህ በላይ ስማቸው የተጠቀሰው ዲያቆን ሶሎሞን አለበልና ወይዘሪት አዛኑ አድጎ ጋብቻቸው በቤተ ክርስቲያን የተፈጸመ መሆኑን በማረጋገጥ የገቡትን የጋብቻ ቃል ኪዳን እስከ መጨረሻው ጠብቀው ለመኖር የበቁ ይሆኑ ዘንድ በመጸለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይህ የምስክር ወረቀት የጋብቻ የምስክር ወረቀት ተሰጥቷቸዋል ይላል። ከመልአከ አሚን እጅ ይወስዳሉ ማለት ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እሺ ወደ ቀጣዩ እንሄዳለን። የቀጣዩ ፊርማውን የሚያስቀምጥልን እሺ ሙሽራው ወንድማችን አቶ ይድነቅ ተሾመ። አቶ ይድነቅ እየፈረመ ነው። እናንተ እግዚአብሔር ይመስገን እያላችሁ ዘምሩ። ከዚህ ቀጥሎ ሙሽሪት ወይዘሪት ፍሬወይኒ ለገሰ። ሙሽሪት ፍሬወይኒ ሙሽራው ፊርማውን ፈርሟል። እናመሰግናለን። እግዚአብሔር ይስጥልን። ሙሽሪት ልትፈርም ነው። እሺ የምስክሮች ስም አንደኛ መጋቤ ብርሃናት ቀሲስ በትረ ወንድምስሻ አባታችን እየፈረሙ ነው። ሁለተኛ አቶ ጋየው ዝጋለው፣ አቶ ጋየው ዝጋለው። ሶስተኛ መርጌታ ሞገስ ረዳኢ፣ መርጌታ ሞገስ ረዳኢ። ሶስቱም ምስክሮች ፊርማቸውን አጠናቀዋል። በመጨረሻም አሁን እንደተለመደው ክቡር አስተዳዳሪው መልአከ አሚን ቆሞስ አባ እንዳለ አፈወርቅ ይፈርሙና ያው የተነበበው ነው። ከላይ እንዳለ ሆኖ ያው ተጋቢዎቹ የሙሽራው ስም አቶ ይድነቅ ተሾመ፣ የሙሽራዋ ስም ደግሞ ወይዘሪት ፍሬወይኒ ለገሰ። ንባቡ ተመሳሳይ ነው። በዛሬው ዕለት እንግዲህ በዚሁ በካቴድራሉ ጋብቻቸውን የፈጸሙ ለመሆናቸው ከካቴድራሉ የምስክር ወረቀቱን ይወስዳሉ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ደረሰን ለዚህ ላደረሰን እግዚአብሔር ይመስገን። አሁን እናንተ በዚች በተባረከች ሰዓት በሰራዊት ጌታ መቅደስ በተቀደሰ መንበሩ ፊትና በኦርቶዶክሳዊት ጉባኤ ፊት ቆማችኋል። ይቺ የተባረከች ጋብቻና የተባረከች ተክሊል ተዋደቻችሁ። የቀሩትም ምዕመናን አባቶች ሁሉ በዚህ ሕግና ስርዓት ዘር ለመፈለግ እና ምትክ ለማድረግ በንጽህና በጥራት አንዳንድ ሴት አግብተዋል። ከእናንተም እያንዳንዳችሁ ለአንዱ ማድረግ የሚገባውን ማወቅና መስራት ይገባችኋል። አንተ የተባረክ ልጅ በመንፈስ ቅዱስ ጸጋ የጸናህ የተወደድክ ወንድም ሆይ በዚች በተባረከች ሰዓት በጥሩ ልቦና በንጹሕ ሕሊና በመልካም ሀሳብ ሚስትህን መቀበል ይገባሃል። የሚጠቅማትን ነገር ለመስራት በርታ፣ የምታዝንላትም ሁን። ልቦናዋን ደስ የሚያሰኛትን ነገር ሁሉ ለመስራት አፍጥን። ከእናት ከአባቷ በኋላ ዛሬ በእሷ ላይ አለቃ አንተ ነህና በሰማያዊ አክሊልና በመንፈሳዊ ጋብቻ አክሊልን ተቀዳጅታችኋል። የእግዚአብሔር ጸጋ በእናንተ በሁላችሁም ላይ አረፈች። የመከርኩህን ትእዛዝ ብትቀበለኝ እግዚአብሔር እጅህን ይዞ ያስነሳሃል፣ ጥሪትህን ያበዛዋል፣ ለዓይኖችህም ደስታ የሚሆኑ የተባረኩ ልጆችን ይሰጥሃል፣ ረጅም ዕድሜ ይሰጥሃል፣ ትዳርህንም በጎ ያደርግልሃል፣ በዚህም ዓለም በኋለኛው ፍጻሜን ያሳምርልሃል። አንቺም የተባረክሽ የታደልሽ ሙሽራ ሆይ ባልሽን የመከሩትን ምክር ሁሉ እንደሰማሽ አንቺም ደግሞ ልታከብሪውና ልትፈሪው ይገባል። ከትእዛዙ ከፈቃዱ ልትተላለፊ አይገባሽም። እንዲያውም እሱን ባዘዙት ሁሉ እጥፍ አድርገሽ ፈቃዱን ልትፈጽሚ ይገባሻል። አንቺ ዛሬ ብቻሽን ከእሱ ጋር ሆነሽ
ከእናትና ከአባትሽ በኋላ በአንቺ ላይ አለቃ እሱ ነውና በሰፊ ልቦናና በንጹሕ ሕሊና ልትቀበዩ ይገባሻል። በፊቱም ፊትሽን አታክፊበት፣ ከሚገባውም ነገር ሁሉ አንድ ነገር እንኳ አታጥፊበት። ከእሱ ጋር በምትሰሪው ነገር ሁሉ እግዚአብሔርን ፍሪ። ከአባትሽና ከእናትሽ በኋላ ፈቃዱን ሁሉ ትፈጽሚ ዘንድ ልዑል እግዚአብሔር ከአንቺ በላይ አድርጎታልና አንቺም ከእርሱ ጋር መኖር ይገባሻል። እናታችን ሳራ ከአባታችን ከአብርሃም ጋር እንደነበረች ትታዘዘውም እንደነበረች ጌታዬም ትለው እንደነበር ፈቃዱን መፈጸሟን አይቶ ልዑል እግዚአብሔር እንደባረካትና የእሱንም ፍቅር አግኝታ ከእርጅናዋ በኋላ ይስሐቅን እንደወለደች ዘሯንም እንደ ሰማይ ከዋክብትና እንደ ባሕር አሸዋ የበዛ እንዳደረገው አንቺም የመከርኩሽን ትእዛዜን ሁሉ የሰማሽ እንደሆነ ምክሬንም የተከተልሽ እንደሆነ እግዚአብሔር እጅሽን ይዞ ያስነሳሻል፣ ሰፊ ሀብትን ይሰጥሻል፣ በቤትሽም በረከት ያሳድራል። ለዓይኖችሽም ደስታ የሚሆኑ የተባረኩ ልጆች እግዚአብሔር ይሰጥሻል። የልዑል እግዚአብሔር ስም የተባረከ ይሁን ለዘላለሙ አሜን። ጋብቻ አብርሃም ወሳራን የባረከ ይባርክልን፣ ለሀገራችን ሰላሙን ይዘዝልን፣ ይቆየ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ